ከአርሰናል ጋር በተያያዘ አንዳንድ ጉዳዮችን እናነሳለን። የአርሰናል ሰዎች በተለይም ሲሰሩ የነበሩት አንድ ጉዳይ የዊሊያም ሳሊባ የኮንትራት ጉዳይ ነበረ። ምክንያቱም የተጫዋች ወደ ሪያል ማድሪድ የሚሄድበት እድል አለ ሲባል እንደነበር ይታወቃል። በስተመጨረሻም ደግሞ አርሰናል ከዚህ ተጫዋች ጋር በኮንትራት ጉዳይ ተስማምቶ እስከ 2030 የሚያቆየውን ፊርማ እንግዲህ ዊሊያም ሳሊባ በአርሰናል ቤት ተፈራርሟል። ይህ ለአርሰናል ደጋፊዎች መልካም ዜና እንደሆነ ነው የተገለጸው። አሁን ላይ እንግዲህ የሚቀሩ ተጫዋቾች አሉ። በተለይም ቡካዮ ሳካ ቀጣይኛው የአርሰናል ኮንትራት ፈራሚ ይሆናል ተብሎ ይጠበቃል። እናም የስፖርት ቤተሰቦች ከዚህ በኋላ የሚጠበቁ የኮንትራት ፊርማ የቡካዮ ሳካ እንደሆነ ነው መረጃዎች የሚያመላክቱን። ሌሎች ፈራሚዎች ደግሞ ከዛ በኋላ የሚኖሩ ከሆነ እንመለከተዋለን። ግን ቡካዮ ሳካ እንደሆነ ነው መረጃዎች እየጠቆሙን የሚገኘው። እንግዲህ ፋብሪዚዮ ሮማኖ ዘግቦታል። ዊሊያም ሳሊባ በይፋ እስከ 2030 በአርሰናል ቤት የሚያቆየውን ኮንትራት ተፈራርሟል ማለት ነው። ከዚህ ተጫዋች ጋር በተያያዘ እንግዲህ ሪያል ማድሪዶች በጣም በትልቁ እንቅስቃሴ እያደረጉ እንደነበር ተገልጿል። ተጫዋቹን ለማስፈረም ማለት ነው የተለያዩ ቴክኒኮችን ሲጠቀሙ እንደነበር ነው መረጃዎች እያመላከቱን የሚገኘው። ነገር ግን ማድሪዶች አልተሳካላቸውም። የአርሰናልና የዊሊያም ሳሊባን ኮንትራት በጣም በቅርበት ሲከታተሉ ነበር እንደ መረጃዎች እንደሚያሳዩን ከሆነ ማለት ነው። ነገር ግን ሳሊባ ኮንትራቱን ለመፈረም መስማማቱን ተከትሎ ሪያል ማድሪዶች ወደ ሌሎች አማራጮች በተለይም ወደ ሊቨርፑሉ ኢብራሂማ ኮናቴ ሙሉ ለሙሉ ትኩረታቸው ማድረጋቸው ነው እየተገለጸ የሚገኘው። ዊሊያም ሳሊባ በአርሰናል ቤት ኮንትራቱን ለማራዘም ከስምምነት ደርሶ እንግዲህ ፊርማውን ተፈራርሟል በይፋ እስከ 2030 የሚያቆየውን ኮንትራት ፈርሟል ማለት ነው በአርሰናል ቤት። ይህ ተጫዋች እንግዲህ ለአርሰናል እጅግ ትልቅ ጠቀሜታ ከሚሰጡ ተጫዋቾች መካከል ይጠቀሳል። እንግዲህ የተከላካይ ስፍራ ቦታቸው እንግዲህ አስፈሪ እንዲሆን ከሚያደርጉ ተጫዋቾች መካከል አንዱ ዊሊያም ሳሊባ ነው። እንግዲህ ቡድኑን እንዴት እንደሚመራና በቴክኒካልም ለአርሰናል ትልቅ ጠቀሜታ ከሚሰጡ ተጫዋቾች መካከል እንግዲህ ዊሊያም ሳሊባ እንደሆነ ይጠቀሳል ማለት ነው። ወደ ሌላኛው መረጃችን ስናልፍ ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች ወይም ሌጀንድ የነበረው ጋሪ ኔቭል ስለ እንግሊዝ ፕሪሚየር ሊግ ዋንጫ ፉክክር አስተያየቱን ሰጥቷል። በሰጠው አስተያየትም እንግዲህ ምንድን ነው ያለው? የእንግሊዝ ፕሪሚየር ሊግ በዚህ የውድድር ዓመት የማሳካት እድል ያላቸው ክለቦች 2 ክለቦች ብቻ ናቸው ይላል። እንግዲህ አርሰናል ወይም ደግሞ ሊቨርፑል የሊጉን ዋንጫ ለማሳካት ይፎካከራሉ፣ ፕሪሚየር ሊጉን የማሸነፍ እድል አላቸው፣ ከሁለቱ ያለፈ አይደለም የሚል አስተያየቱን ሰጥቷል። አሰልጣኝ ሚኬል አርቴታ በጣም ጥሩ የሚባል አሰልጣኝ ነው። እንግዲህ ጥሩ የሚባል ቡድናዊ መዋቅር አለው። እንግዲህ ሚኬል ማርቲን አርቴታ በሊጉ አሁን ላይ ምርጥ ስብስብ ካላቸው ቡድኖች መካከል አንዱ አርሰናል ነው ሲል አስተያየቱን ሰጥቷል። ጋሪ ኔቭል ማንቸስተር ሲቲ ምናልባትም ለዋንጫው ፉክክር ይፎካከራል ብዬ እጠብቃለሁ፣ ነገር ግን ዋንጫውን የማንሳት እድል ያለው አይመስለኝም። እድል ያላቸው እኚህ 2 ክለቦች ናቸው፣ አርሰናልና ሊቨርፑል ናቸው የእንግሊዝ ፕሪሚየር ሊግን የማሳካት እድል ያላቸው የሚል አስተያየቱን እንደዚሁ አያይዞ የሰጠበት ጉዳይ ብዙዎችን እየተቀባበሉት የሚገኘው ጉዳይ ነው ማለት ነው። እንግዲህ አርሰናል በሊጉ ላይ አሉ ከሚባሉ ድንቅ ስብስብ ካላቸው ክለቦች መካከል እንግዲህ በቅድሚያ እየተጠቀሰ የሚገኝ ክለብ ነው። እንግዲህ በክረምት የዙር መስኮት ወደ 8 የሚጠጉ ተጫዋቾችን ከተለያዩ ክለቦች አስፈርሟል። እንግዲህ አሁን ላይ እነዚህን ድንቅ ተጫዋቾችን እየተጠቀመ ነው የሚገኘው። እናም የቀድሞ የማንቸስተር ዩናይትድ ሌጀንድ ጋሪ ኔቭል አስተያየቱን ሰጥቷል ማለት ነው። በእርግጥ አርሰናልና እንደዚሁም ሊቨርፑል ከሁለቱ አንዳቸው የሚዘላ አይመስልም የሊጉ ዋንጫ ማለት ነው። በቡድናዊ መዋቅር ደረጃ ብንመለከት የአርሰናልና የሊቨርፑል እግር ኳስ ክለብ ያላቸው ቡድናዊ ጥንካሬ እንዲሁም ደግሞ ቡድናዊ ግንባታ እጅግ የሚያስደንቅ ነው። በተለይም የማሸነፍ ሜንታሊታቸው ስንመለከት አርሰናል እንግዲህ ኒውካስትል ዩናይትድን ያሸነፈበት ጨዋታን ስንመለከት የዋንጫ ቡድን እንደሆነ ምንም ጥያቄ የለውም። ከዚህ ጋር ተያይዞ እንግዲህ ለዋንጫ በሚደረገው ሂደቶች አሁንም ቢሆን 2 ክለቦች ተፎካካሪ ናቸው። ሌላኛው እንግዲህ ከአርሰናል ጋር በተገናኘ ከቡካዮ ሳካ የኮንትራት ጉዳይ ነው ብዙዎች የአርሰናል ደጋፊዎች መስማት የሚፈልጉ ጉዳይ ነው። እናም ቡካዮ ሳካ በአርሰናል ቤት እንግዲህ ያለው ኮንትራት ለማራዘም ላይታች እያለ የሚገኝ ቡድን እንደሆነና
እንደዚሁም ደግሞ ተጫዋቹም ቢሆን በአርሰናል ቤት ኮንትራቱን ማራዘም ይፈልጋል። እንደዚሁም ደግሞ በአርሰናል ቤት ስኬታማ የሚባሉ አመታቶችን ማሳለፍ ይፈልጋል የሚሉ በጣም በርካታ ዜናዎች እየሰማን እንገኛለን። ከዚህ ጋር ተያይዞ ሚኬላ ማርቲያን አርቴታ ሰሞኑን እንግዲህ ከኒውካስትል ዩናይትድ ጨዋታ በፊት ፕሬስ ኮንፈረንስ እንደዚሁ ከዚህ ጋር በተያያዘ የሰጠውም አንድ አስተያየት አለ። ሳካም በክለባችን እንዲቆይ እንደዚሁም የቡድናችን ስብስብ እንዲሆን በዋናነት የምንፈልገው አይነት ተጫዋች ነው። እናም ቡካዮ ሳካ በተቻለን መጠን እንደዚሁ ቡድናችን እንዲቆይ ጥረት እያደረግን እንገኛለን የሚል ሀሳቡን ሰጥቶ ነበር። በቅርብ ሳምንታት እንግዲህ በአርሰናል ቤት የኮንትራት ማራዘሚያዎች ይፈረማል ተብሎ ይጠበቃል። ቡካዮ ሳካ በተለይም የዊሊያም ሳሊባ የኮንትራት መፈረም ይፋ ተደርጓል። እናም አሁን ላይ የሚቀረው እንግዲህ የአርሰናል ደጋፊዎችን በጉጉት እየጠበቁት የሚገኘው የቡካዮ ሳካ የኮንትራት ማራዘሚያ ጥያቄ ነው። በአርሰናል ቤት መቆየት ይፈልጋል። አርሰናል እንደዚሁ ደግሞ ትልልቅ ክብሮችን ማብቃት የሚፈልግ እንደዚሁም ደግሞ በትልልቅ ጨዋታዎች ጭምር አሸብርቆ መታየት የሚችል ተጫዋች እንደሆነ ይታመናል። ከዚህ ጋር ተያይዞ እንግዲህ በአርሰናል ቤት ስኬታማ አመታቶችን ማሳለፍ እፈልጋለሁ፣ ለዚህም አርሰናል ትክክለኛ ምርጫ ነው ያለው ቡካዮ ሳካ እንግዲህ እሱም እስከ 2030 የሚያቆየውን ኮንትራት እንግዲህ በቅርብ ሳምንታት ይፈራረማል ተብሎ ነው የሚጠብቀው። አሰልጣኝ ሚካኤል አርቴታም እንግዲህ በኒውካስትል ጨዋታ በፊት በነበረው ፕሬስ ኮንፈረንስ ላይ ስለዚህ ተጫዋች ተጠይቆ ሀሳቡን ሰጥቷል። ተጫዋቹን በክለባችን ማቆየት እንፈልጋለን የሚል ሀሳቡን ሰጥቷል። ተጫዋቹም ቢሆን አርሰናልን እንደሚያደንቅ አርሰናልን እንደሚፈልግ ነው የተናገረው ከዚህ ቀደም። እናም አንድሪያ ቤርታ አሁን ላይ የሚሰሩት ትልቅ ስራ የቡካዮ ሳካን የኮንትራት ማራዘሚያ እንደሆነ ነው በርካቶች እየገለጹ የሚገኘው። ውድ አድማጮቻችን ከዚህ ጋር ተያይዞ ሀሳብ አስተያየቶቻችሁን ስጡበት። ዊሊያም ሳሊባ እንግዲህ እስከ 2030 የሚያቆየውን ኮንትራት በአርሰናል ቤት ፈርሟል። እንግዲህ የተጫዋች በሚቀጥሉት አመታት ለአርሰናል እጅግ ጠቀሜታ ይሰጣል ተብሎ ነው የሚጠበቀው። የሚቀረው ቡካዮ ሳካ እንደሆነ ነው መረጃዎች የሚያመላክቱን። ስለነበረን የአብሮነት የቆይታችን ከልብ አርግተን እናመሰግናለን። አርሰናልን የተመለከቱ ስፖርታዊ መረጃዎችን እያጋራናችሁ አብረናችሁ ቆይተናል። ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ስለነበረን የአብሮነት ቆይታ ከልብ አርግቼ አመሰግናለሁ። መልካም ቀን ይሁንላችሁ።